አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ይሄን ያለሁላችሁ አልሐምዱሊላህ። ሰሞኑን ጠፍቻለሁ ማለት ነው። እይታም ስላልለ ቀዝቅዟል። ሼር አድርጉት ማለት ነው። ላይክ ሼር እያደረጋችሁ ግቡ ማለት ነው። ዛሬ የመጣሁላችሁ እንግዲህ ስለና ሀንቹ ጉዳይ ነው ማለት ነው። እንግዲህ ተምቹ ጉድ ያርጓታል ማለት ነው። እንትናን እርግብ እንትን ስትጓጓለት ለመሸጥ ነበረ ከአክስቷ ጋር ብዙ ድርድሮች ይዛ ከአክስቷ ጋር እንትን ለማለት ነበረ። እሱ ደግሞ ሀና ምንም አታረገውም በማለት እና ሀና ቤት አርጎት ሻንጣውን ሰላም መታ ጓዙን ስትበረብር ሻንጣውን አገኘችው ማለት ነው። እንግዲህ ስታገኘው ይሄ ወርቅ የማየ ወርቅ ይመስላል እያለች ነው ማለት ነው። እንግዲህ ምን ትላላችሁ እናንተስ ማለት ነው? እንደዚህ አጭበርባሪ ሌባ በአካል ሲወጣ ምን ትላላችሁ ማለት ነው? ቤተሰብ እንደኔ አህሰን እያልኩኝ ነው ማለት ነው። ሁለተኛ እንትን አትልም ምንድን ነው የሚባለው? ሁለተኛ እንግዲህ በሰው ታሪክ ነው የገባችው። ያለ ታሪኳ ታሪክ አለ ብላ የገባችው የነበረው ማለት ነው። ግን አሁን ደግሞ ታሪኳን ተምቹ አፍርሶባታል ማለት ነው። ይሄን ሲሆን ምን ትላላችሁ እናንተ ማለት አሁን እሱም በጥፊ ብላ አባረዋለች ማለት ነው ከዛ ቤት። አይ ጉፋሌ ነው እና ከዛ ቤት እንዲወጣ አስደርገዋለች ማለት ነው። ይሄም የሆነው እንግዲህ በእንትን ጉዳይ ነው ማለት ነው፣ በወርቁ ጉዳይ ነው። ይህ እንደዚህ ይሆናል ብዬ አስቤም አላቅም። ግን አሁንም እወድሻለሁ ብሏት ነው የወጣው ማለት ነው። እሷ ግን የወርቁ ነገር እንደ ግርሳት እያቃጠላት ነው ማለት ነው። አቶ እርግብ ምን አቶ ወይዘሪት እርግብ ናት እንጂ እና እንደዚህ ሌባዎች እንደዚህ ሲጋለጡ ደስ ይላል ማለት ነው። እኔ አንደኛ ተምቹ የመጣበትን ነገር ትክክለኛ ነው ብዬ ነው ያሰብኩት ማለት ነው። ወላኪን ዴጋረጋት የማለት ድሮም ፎቶውንና እንትኑን የሰረቀው ተምቹ እንደሆነ ሁላችንም እናውቃለን። የሀንቹን ታሪክ የሰረቀው እሱ ነው። ለእርግብ ታሪኩን ለእርግብ አክስት አሳልፎ የሰጠው ተምቹ ነው። ስለዚህ አሁንም ሴራውን የሚያውቃል ተምቹ ነው ማለት ነው። ደግ ሆነች ነው እንደኔ ደግ ሆነች አህሰን እያልኩ ነው ማለት ነው። እናንተስ ምን ትላላችሁ? የቤተሰቦቼ ናቸው ብላ ገብታ እንደዚህ ስታረጋቸው በጣም ያናድዳል ማለት ነው። ትዕግስትም ያስጨርሳል እላችኋለሁ። እንግዲህ ከተመቻችሁ በላይክ ጀምሩት ማለት ነው። ጠብሶኛል። እኔ ዛሬ ራሴ እንደ ኳስ እየጤቀብኝ ነው ማለት ነው። ላይክ ታረጉ እንደሆነ ላይክ አርጉ፣ ሼር አርጉ ማለት ነው። ያለበለዚያ ይወይልኩም ተማም ይሰማችኋል አይሰማችሁም? ከተሰማችሁ ሼር እያደረጋችሁ ግቡ ማለት ነው። ይወይልኩም እና የዛሬ ቪዲዮአችን ይሄን ይመስላል። በጣም ነው የተሟዘዝኩባችሁ ደግሞ ራሴን አሞኝ ነው። አንዳንድ ቪዲዮ ተለቀቁ ሰምቻለሁ ብዬ ነው ማለት ነው። ብቻ ላይክ አርጉ ሼርም አርጉ፣ ለኔ ይጠቅመኛል ማለት ነው። ራሴ ሲለቀኝ እመጣለሁ በድጋሚ ማለት ነው። ባይ ባይ፣ ወዳችኋለሁ። አውዝ ቢላሂ ሚነሽ ሸይጧን ረጂም